ልምከራችሁ ጻፊና ተራኪ እሷለኛ አለሙ ኢትዮጵያ ውስጥ ድሮ ግንባር ቀደም መካሪዎች ነበሩባት አሁን ግን መካሪዎች አልቀው ተመካሪዎች ብቻ ስለቀራችሁ እኔ መክራችኋለሁ እርስ በርሳችሁ ተፋቀሩ ካልተደገመባችሁ በስተቀር ብቻችሁን አታውሩ ለእድገትና ብልጽግና ተሯሯጡ ሌቱ እስኪነጋ ተጠጡ ባለትዳሮች የቻይናንና የኢትዮጵያን ፍቅር ይስጣችሁ መንግስት የዜግነት ይክፈላችሁ ከህይወት ልምድ የትማሩ ዘንድ ህይወት ይነግራችኋለሁ ከህይወት የውስጥ ብዙም ቦታ የሚይዘው መምህርነቴ ነው አይ መምህርነቴ መምህራን ለሰሩበት ስራ ደሞዝ ይቀበላሉ ነገር ግን ጋንጃ መቻብሮ የተቀበሉ ይመስል ባሮጃቸውን ይታያሉ የመምህርነት ስራ ፍዳ እንጂ ፊልድ የለውም እውነቴን ነው እኔ መምህር ሳለው በኢኮኖሚ ጥረት ሳቢያ ቁርስ ስለማልበላ ጧት ክፍል ውስጥ ገብቼ ሳስተምር ድምጼስ በጣም ስለማይሰማ ማይክ ለመጠቀም ተገድጄ ነበር የምሳ ሰዓት ምሳ መበያ ሳይሆን ምሳ መራቢያ ሰዓት ነበር በምግብ ጦስ ሳቢያ በጣም ቀጭን ነበርኩ በዚህ ዘመን መቼም ወፍራም መምህር የለም የአንድ ቤተሰብ አባላት ይመስል የኢትዮጵያ መምህራን በሙሉ ቀጫጭኖች ናቸው መምህር ሆኖ ወፍራም ከሆነ ደም ግፊት በሽታ ያለበት መሆን አለበት ለነገሩ አብዛኛው ኢትዮጵያዊ ማርሻል አርት ይመስል ቀጫጭኖች ነን ኢትዮጵያ ውስጥ ባለስልጣንና ዋርካ ብቻ ነው ወፍራሞች ውፍረት በሽታ ስለሆነ ባለስልጣናት ውፍረታችሁን ቀንሱ እውነቴን ነው ውፍረት በሽታ የማይሆነው ለዋርካ ብቻ ነው በዚህ አጋጣሚ መንግስት ልምከረው በዚህ ያህል ፐርሰንት አደግን እያላችሁ ሙድ አታዙብን እስከመጪው ሚሊኒየም እናንተ ብቻ ግዙን እውነቴንስ ስልጣናችሁ እንደሌሎች ሀገር መሪዎች በፍቃዳችሁ ልቀቁ ለኢትዮጵያ ህዝብ አመቱ ሙሉ ስለታና ረመዳን መሆኑን ወቁ ዳቦ ስንገዛ በባት ስም 15% አትፍልጡን ከቻላችሁ 15% ሙሉልን የሀገሪቱ ኢኮኖሚ 11 ነጥብ ምናምን በመቶ ማደጉን ለዓለም ህዝብ በፊርማችን እናረጋግጣለን በቀን 3 ጊዜ መጾማችን ተፈራረማችሁ ለፈው ንገሩልን የመምህራን አለባበስስ ቢሆን የትምህርት ቤቱ ሁሉም መምህራን አመቱን ሙሉ ልብሳችን አለመቀየራችን ያስተዋለ አንድ ተማሪ ቲቸር ያንተና የቲቸር ያሬድ ዩኒፎርም ይለያያል ብሎኛል አንድ ጫማ ብቻ ለብዙ ጊዜ ሳልቀየር መልበሴን ያዩ ተማሪዎች የቲቸር ጫማ አርቲፊሻል ነገር ነው ወይስ ጫማ ነው ብለው ተከራክረዋል በጣም ሲመረ ጊዜ መምህርነቱን ትቼው መጣው ወደ ከተማ ስመጣ ሰውነቴ እንደሎሚ ተመጥቶ አልቆ ጸጉሬና ጺሜ ጎፍሮ ልብስ ያልቆ ዘግይቶ ከደደቢት በራ የመጣ ታጋይ መስል ነበር ቤተሰቦቼ እንኳን አለዩኝም እንደ ፖሊስ መታወቂያን ካሳዩዋቸው በኋላ ነው የለዩኝ ለመጀመሪያ ጊዜ የተመደብኩበት የገጠር ቀበሌ ስገባ ስልጣኔ እንደ ኮንትሮባንድ ዕቃ ተከልክሎ ነበር መሰለኝ ስልጣኔ ገና አልገባም ነበር እንኳን መብራት ኩራዝ ገና አልገባም ነበርና ኩራዝ ይስገባ ከባድ ቴክኖሎጂ ያስገባው ያል በብረተሰቡ ተከበርኩ እኔም መብራት ሳይሆን መብራት ኃይል ይዤ የገባው ያል ክብር ተሰማኝ አንድ ቀን በቡታ ጋዝ ወጥ ሰራ ያዩኝ ገበሮች በማግስቱ ሊጥና ምጣድ ይዘው መጣው እንጀራ በመደጃ አስጋገርም ብለውኛል እኔ ስገባ እንኳን ሽንት ቤት ሽንት ገና አልነበረም የመጀመሪያው ሞባይል ይዤ የገባው እኔ ነኝ ነገር ግን እንደ ሞባይሉ ኔትወርኩን ይዤ ስላልገባው ልደውልበት አልቻልኩም መምህራን ደሞዝ አይበቀንም እያላችሁ አታማሩ በተፈጥሮ ቃችሁ የህዝብን ቁጥር አትጨምሩ በምን ቀን እዚህ ሙያ ውስጥ ገባው ብላችሁ አታውሩ በእርገንዶ እየሄዳችሁም ቢሆን አስተምሩ በነጋዴዎች አትቅኑ ዋናው ጤና ነው እያላችሁ ተጽናኑ ይሄ ደግ መንግስት የሚነግራችሁን ስሙ ማሳሙሉ ጫት አትቃሙ ከ6 ወር በኋላ ሰውነቴ ሲያገግም የመስተንግዶ ስራ ተገኘልኝ በዚህ ዘመን መስተናገድ እንጂ ማስተናገድ አይከብድም ብለው ቤተሰቦቼ ስላበረታቱኝ የመስተንግዶን ስራ ጀመርኩ ከኔ ጋር የምታስተናግድ ሃና የምትባል ቆንጆ ቂጣማለች የሆቴላችንን ቁርጥ ሳይሆን ያናን ቂጥ ለማየት የሚመጡ ብዙ ወንዶች አሉ የፈለገው ቢመሽ ወንዶች ተነስተው ቤታቸውን አይሄዱም ሃናን ያዩ መፋጠጥ ነው እንኳን የመኖሪያ ቤታቸው የግቢ በር
የመንግስተ ሰማያት በር ካመሸ ይዘጋባል ቢባሉ እንኳን ወጥቶ የሚሄድ የለም። ኢትዮጵያ ውስጥ እንኳን ምክር መድኃኒት እንደማያድን አውቃለሁ። ያም ሆኖ ግን እመክራችኋለሁ። ወጣት ወንዶች ገዥ እንዳጣበቅ በከተማ ያለ ስራ አትዙሩ። ቂጥ ብቻ ያያያችሁ አታፍቅሩ። የዘራችሁትን እጨዱ፣ የወለዳችሁትን አትካዱ። እርስ በርሳችሁ አይዞ ተባባሉ። የሰነፍ ቀለብ የሆነው እንጫት እየበላችሁ የሰንደቅ ዓላማ መስቀያ አትምሰሉ። ዳቦ የሚበላበትን መንገድ ፈልጉ። ጭንቀትን ሆቢ አታርጉ። ድብርታችሁን ለፈጣሪ ኤክስፖርት አድርጉ። ካፌ ስለገቡ ብቻ ካሊፎርኒያ የገቡ ያለ የሚሰማችሁ የዘንድሮ ሴቶች በቀን 2 እና 3 ጊዜ ከክፍያም ከለከፋም ከሚታደጓቸው ወንዶች ጋር ወደ ሆቴላችን ይመጣሉ። ከኛ ሆቴል የምግብና የመጠጥ ዋጋ ሳት ነው። ከኛ ሆቴል አንድ እንቁላል ፍርፍር ከመብላት እንቁላል መጣል ይቀላል። ምግቡ ግን አሪፍ ነው። ብዙ ደንበኞቻችን ጠግበው ሳይሆን ወፍረው ነው የሚወጡት። ሆቴል ከመስራቴ በፊት የምመገብበት ምግብ ቤት እንጀራው በጣም ስስ በመሆኑና ወጡ ቀጭን በመሆኑ በልተጨረሰ ከተጉመጠመጥክ ይርባል። አንዳንድ ሰዎች ደግሞ ከሆቴላችን መጥተው ምግብ የሚያዙት ርቧቸው ለመብላት ሳይሆን እዚህ ሆቴል ገብተው ቋንጣ ፍርፍር አዘው መብላት መቻላቸውን ለህብረተሰቡ ለማሳየት ነው። አንድ ቋንጣ ፍርፍር አዘው ነካክተው 2 ቋንጣ ፍርፍር የሚያህል አትርፎ ይሄዳሉ። የመስተንግዶ ስራ እንደጀመርኩ ቤተሰቦቼ የተስተናጋጅ ባህሪ ማሳየት ጀመረ ብለው አምተውኛል። ከቤት መጥቶ ሜኑ መጠየቅ፣ ቡና ተፈልቶ ለኔ እንደወረደ ማለት፣ ከቤት ተመግቦ ከጨረሰ በኋላ ለሰራተኛዋ ቲፕ መስጠት፣ አጨብጭቦ የቤት ሰራተኛዋን ጠርቶ ቴካዊ ስሪሊ ማለት የሚሉት ይገኙበታል። ወጣት ሴቶች ልምከራችሁ፣ ኪሳችንን ብቻ ሳይሆን ልባችንን እዩልን። ፍቅረኛ ያላችሁ ሴቶች ታፔላ ለጥፉልን። ቻፓ ለሌለውም ወንድ ተጠበሱ። ውበትና ውሸት ቀንሱ። ፊልም ለማየት ብዙ አትጓጉ። ካገኛችሁት ወንድ ጋር አትባልጉ። ለእስከዛሬው ኃጢያታችሁ 40 ጊዜ 40 ስገዱ። እግዚአብሔር በሰጣችሁ ዕቃ አትነግዱ። አስተናጋጆች በደቂቃው 9 ጊዜ አትቆጡ። ለየዋት አስተናጋጆች ቲፕ ስጡ። የመስተንግዶን ስራ ለምጄ ተግቼ እየሰራው ያለ ቤተሰቦቼ እኔና ፈጣሪ ከየት እንዳመጡት በማናውቀው ገንዘብ ባጃጅ ገዝተው ሰጡኝ። እኔም መንጃ ፈቃድ አውጥቼ ከትሪ ማዝ ወደ መሪ ማዝ ተሸጋገርኩ። ባጃጇን ይዤ ወዲያ ስል አንድ ወንድና አንድ ሴት ፈረንጆች ኢትዮጵያ ውስጥ በጉዲፈቻ ካገኙት ሕፃን ጋር ቅርብ ቦታ ካደረስኳቸው በኋላ 50 ብር ሰጡኝ። በጉዲፈቻ የያዙት ቢበዛ 6 ወር የሚሆነው ሕፃን ስስትና ቅናት ከወላጆቹ ተጋብቶበት ነው መሰለኝ። እውነቴን ነው። 50 ብሩን ሲሰጡኝ ፊቱ አመድ መሰለ። ስሸቅል ወየ ማታ ባጃጇን ከማሳድርበት አስገብቼ ወደ ቤቴ በሌላ ባጃጅ ሄድኩ። ባጃጇ በጣም ከመቆሸሿና ከመጠንበቷ የተነሳ ከሹፌሩ ጀርባ ሳይሆን ከሹፌሩ ብብት ውስጥ ተቀምጬ የምሄድ ነበር የመሰለኝ። ስገምት ባጃጇ ማታ ተንቀሳቃሽ ቶሎትሩም በመሆን ሰርቪስ አሰጣጥ ቀርም። በጣም ይፈጥን ስለነበር የሆነ የተቆፈረ ቦይ ውስጥ ገብቶ ተገለበጠ። ተጎዳው። 5 ሳምንት አልጋ ላይ ተኛው። ቤተሰቦቼ ባጃጇን ሽጠው አሳከሙኝ። ከዛ ቀን ጀምሬ ባጃጅ ውስጥ ከመግባቴ በፊት ዘመዶቼን ተሰናብቼ በቁሜ በቄሶች ፍታት ከተፈታው በኋላ ሄልሜት አድርጌ ፋሻና አንድ ወጌሻ ይዤ ነው የምገባው። ባጃጅ ሹፌሮች ተሰጦቻችሁን በማግኘትም ቢሆን ፈልጉት። የዚብራ መስመሩን ፌርማታ ታርጉት። ስራ ሲጠፋ እርስ በርሳችሁ ተጽናኑ። እንደ ጋዳፊ አምባገነን አትሁኑ። ባጃጁ የራሳችሁ ባለመሆኑ ተናደዱ። ጨብሳችሁ አትንዱ። ተጠቃሚዎች ትርፉናችሁ አትጫኑ። እግዚአብሔር ክንፍ እንዲያበቅልላችሁ በእምነታችሁ ጽኑ። እለት ወሲብ አትፈጽሙ። ለትራንስፖርት አልፎ አንፑላሶችን ተጠቀሙ። መንገዳችሁን ለባጃጅ ሹፌር ብቻ አደራ አትስጡ። በጻድቃን ስም ሎተሪ ቁረጡ። አመሰግናለሁ።